ሰላም እንዴት ናችሁ? እንግዲህ በዛሬው ትምህርታችን ባለፈው ኦፖዚት ወይም ተቃራኒ ቃላቶችን ፓርት 1 ለማየት ሞክረን ነበር። በዛሬው ደግሞ ፓርት 2 ወይም የሚቀጥለውን ክላስ ለማየት እንችላለን ማለት ነው። ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁ ቪዲዮአችንን ለብዙ ሰው ሼር፣ ላይክ እና ኮሜንት እያደረጋችሁ ለብዙ ሰው እንዲደርስ አድርጉልን ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። በተጨማሪም ኦንላይን ላይ መማር የሚፈልግ ተማሪ ማንኛውም 0912072369 ሴቭ ካደረገ በኋላ ቴሌግራም፣ ኢሞ ወይም ዋትስአፕ ላይ ቢያናግረን ስለ ሙሉ ኮርሱ መረጃ የምንሰጠው ይሆናል ማለት ነው። ቀጥታ ወደ ዛሬው ትምህርታችን እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ኦፖዚት ወርድስ ብለናል። ኦፖዚት ምን ማለት ነው ብለናል? ተቃራኒ። ስለዚህ አንዱ ቃል አንዱ እንደማለት ተቃራኒ ነው ማለት ነው። የምታዩት በአንዱ በኩል ተቃራኒ ናቸው ማለት ነው። እያነበብን ምን ማለት ነው የሚለውን እናያለን ማለት ነው። የመጀመሪያው ምን ይላል? አላይቭ ይላል። አላይቭ ማለት ነው በህይወት ማለት ነው። በህይወት ያለ ነገር አላይቭ ይላል። ስለዚህ በህይወት እንደማለት ነው። በህይወት ያለ ነገር ተቃራኒ ነው መሞት፣ የሞት ዴድ ይላል። ዴድ ደግሞ ሞተ ወይም በህይወት የለም እያልን ነው ማለት። ስለዚህ አላይቭ በህይወት አለ፣ በህይወት እንደማለት ነው። ዴድ ደግሞ ሞት ወይም መሞት እንደማለት ነው ማለት ነው። የመጀመሪያው ይሄን ይመስላል ማለት። ሁለተኛው ቢዩቲፉል ማለት ነው ቆንጆ እያለ ነው። ቢዩቲፉል ማለት ቆንጆ። ስለዚህ የቆንጆ ተቃራኒ ምን ማለት ነው? የሚያስጠላ ወይም አግሊ ማለት ነው። ቆንጆ ያልሆነ ሰው ምን ይባላል? ወይ ቆንጆ ያልሆነ ነገር አግሊ ይባላል። ስለዚህ ምንድነው? ያስጠላ፣ የሚያስጠላ ነገር አግሊ ይላል። ስለዚህ ቢዩቲፉል ቆንጆ ሲሆን አግሊ ደግሞ ቆንጆ ያልሆነ ወይም የማይስብ ነገር ማለት ነው። አግሊ እንላለን ማለት ነው። ኔክስት ላይ ያለችው ቢግ ነች። ቢግ ትልቅ እንደማለት። ቢግ ማለት ትልቅ። ስለዚህ በሳይዙ ትልቅ የሆነ ነገር በአጠቃላይ ቢግ እንላለን። ስለዚህ የትልቅ ተቃራኒ ምንድነው? ትንሽ አይደል? ስሞል ትንሽ ትሆናለች ማለት። ስሞል ደግሞ ምንድነው? ትንሽ እንደማለት ነው። ስሞል ትንሽ እንደማለት ነው ማለት። ኔክስት ላይ ቢተር እንላለን። ቢተር ማለት ኮምጣጣ ወይም ጎምዛዝ። ስቀምሱት ለምሳሌ ሎሚ ኮምጣጣ ነው፣ ቢተር ቴስት አለው ማለት ነው። ወይም ኮምጣጣ ቴስት አለው እያልን ነው ማለት። ስለዚህ የኮምጣጣ ወይም እንትን ቢል ቴስት ምን እንደማለት ተጋራኒ። ስዊት ጣፋጭ እንደማለት ነው። እሺ ስዊት ምንድን ማለት ጣፋጭ። ስለዚህ ስዊት እንላለን ማለት። ስዊት ምንድነው? ነገርኳችሁ ጣፋጭ ነች ማለት ነው። ቢተር ኮምጣጣ ወይም ጎምዛዛ ሲሆን ስዊት ደግሞ ሲሆን ማለት ጣፋጭ። ኔክስት ላይ የምናገኘው ቺፕ ይላል። ቺፕ ማለት ርካሽ ማለት ነው። ቺፕ ማለት ርካሽ። ምንም ነገር ስትገዙ ቺፕ ነው ከተባለ ርካሽ ማለት። የርካሽ ተቃራኒ ነው ውድ ማለት ነው፣ ወይም ኤክስፔንሲቭ እንደማለት። ኤክስፔንሲቭ ወይም ውድ። ስለዚህ ቺፕ ርካሽ ሲሆን ኤክስፔንሲቭ ደግሞ ውድ ይሆናል ማለት ነው። ኤክስፔንሲቭ ውድ፣ ቺፕ ርካሽ፣ ኤክስፔንሲቭ ውድ። ኔክስት ላይ ክሊን ይላል። ክሊን ማለት ጽዱ እንደማለት ነው። ጽዱ እንደማለት ነው ክሊን። ደርቲስ ቆሻሻ። ደርቲ ደግሞ ቆሻሻ እንደማለት ነው። ደርቲ ቆሻሻ እንደማለት ነው ማለት ነው። ኔክስት ላይ ከርሊ ይላል። ከርሊ ማለት ምን ማለት ነው? ለመንገድ ነው ብዙ ጊዜ የምንጠቀመው ጠመዝማዛ። ከርሊ ማለት ጠመዝማዛ። መንገዱ ለምሳሌ ከርሊ ነው፣ ዘ ሮድ ኢዝ ከርሊ ብትል ነው መንገዱ ጠመዝማዛ ነው ማለት እያለች ያለች ከርሊ። ስለዚህ የጠመዝማዛ ተቃራኒ ነው ስትሬት፣ ቀጥታ እንደማለት። ስትሬት ደግሞ ምንድነው? ይሄ ቀጥታ እንደማለት። ከርሊ ጠመዝማዛ ሲሆን ስትሬት ቀጥታ እንደማለት ማለት ነው። ይሄንን በዚህኛው ሳይድ ያሉትን ጨርሰናል ማለት። ከርሊ ጠመዝማዛ፣ ስትሬት ምንድነው ማለት ነው? እንደነገርኳችሁ ቀጥታ የሆነ ነገር ነው ማለት። ስለዚህ በመጀመሪያው ሳይድ ያሉትን ጨርሰናል ማለት ነው። ወደ ሁለተኛው ከመሄዳችን በፊት ይሄ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን ማለት ነው። ወደ ሁለተኛው ረድፍ እንሄዳለን ማለት ነው። ሁለተኛው ረድፍ ላይ የመጀመሪያው ዲፊካልት ማለት ከባድ አለ። ዲፊካልት ከባድ ወይም ምንም ያህል ዲፊካልት ነው ሲባል ከባድ ነው ማለት። ኢዚ ደግሞ ሲባል ማለት ነው። ኢዚ ማለት ቀላል ማለት ነው። ዲፊካልት ከባድ ብቻ ሳይሆን አስቸጋሪ እንደማለት ነው። አስቸጋሪ። ኢዚ ግን ቀላል
እንደማለት። ዲፊካልት አስቸጋሪ፣ ኢዚ ቀላል። ኔክስት ጉድ ጥሩ እንደማለት ነው። ጉድ ስትሉ ጥሩ፣ ባድ ጥሩ ያልሆነ ወይም መጥፎ እንደማለት ነው። ባድ መጥፎ፣ ጉድ ጥሩ፣ ባድ መጥፎ። ኦኬ ኔክስት ኢንተለጀንት አለ የሚለው ኢንተለጀንት ምን ማለት ነው? ኢንተለጀንት ብልህ እንደማለት ነው። ኢንተለጀንት ማለት ብልህ እንደማለት፣ ኢንተለጀንት ማለት ብልህ እንደማለት። ኔክስትስ የብልህ ተቃራኒ ምንድን ነው? ስቱፒድ። ስቱፒድ ማለት ነው። ስቱፒድ ማለት እንግዲህ ብዙ ጊዜ ስንሰደብ ነበር። ስቱፒድ ማለት ደደብ እንደማለት ነው። ኢንተለጀንት ደግሞ ብልህ ነው። ስቱፒድ ደደብ። ስለዚህ የሁለቱ ተቃራኒ ናቸው። ኢንተለጀንት ብልህ ሲሆን ደደብ ይሆናል። ስቱፒድ ደደብ ይሆናል ማለት ነው። ኔክስት ላይ ያለችው ምንድነች? ኢንተረስቲንግ። ኢንተረስቲንግ ምንድነው? የሚስብ ነገር ምንድን ማለት ኢንተረስቲንግ ይባላል። የሚስብ ዛትስ ኢንተረስቲንግ ቆንጆ ነው ወይም የሚስብ ነገር ነው ማለት ነው። ስለዚህ የኢንተረስቲንግ ተቃራኒ ምንድን ነው? መሰልቸታል፣ ስልቹ፣ ቦሪንግ ይባላል። ቦሪንግ። ሶ ኢንተረስቲንግ የሚስብ፣ ቦሪንግ ደግሞ ማለት ስልቹ የሚሰለች ነገር ቦሪንግ ይባላል ማለት ነው። ኢንተረስቲንግ ምንድን ነው? የሚስብ፣ ቦሪንግ፣ ስልቹ። ኔክስት ላይት። እዚህ ጋር ክብደት ነች። ላይት ማለት ቀላል እንደማለት ነው። ቀላል እንደማለት ለክብደት ሲሆን ማለት ላይት። አሁን ለምሳሌ የመብራትን ላይት ይችላል፣ ግን በዚህኛው ኮንቴክስት ላይት ለክብደት ነች። ቀላል ነገር ስታነሱ ወይም ቀላል ነገር ሊፍት ስናደርግ ቀላል ነው እንላለን። ላይት ኢት ኢዝ ላይት እንላለን። የቀላል ተቃራኒ ምንድን ነው? ከባድ ሄቪ። ሄቪ ግን እንደማለት ከባድ ነው ማለት ሄቪ ከባድ። ላይት ቀላል፣ ሄቪ ከባድ ይሆናል ማለት ነው። ኔክስት ፖላይት። ፖላይት ምንድነው? ጨዋ ወይም ጨዋነት እያላችሁ ነው። ጨዋ ወይም ጨዋነት። ኔክስት ላይ ያለችው የጨዋ ወይም የጨዋነት ተቃራኒ ሩዳል። ሩድ ማለት ባለጌ እያላችሁ። ሩድ ማለት ባለጌ እየተባለ ጨዋ፣ ባለጌ። ኔክስት ላይ ያለችው ምንድነው? ፑራር ድሃ እንደማለት ነው። ፑር ስትሉ ድሃ። የድሃ ተቃራኒ ምንድነው? ሪች ወይም ሀብታም ይሆናል። ሪች ወይም ሀብታም ይሆናል ማለት ነው። ሶ ለዛሬ የነበረው እንግዲህ እነዚህ ናቸዋል። እነዚህም ወደ 12 አካባቢ ወይም 14 አካባቢ የሚደርሱ የተለያዩ ቃላትን ኦፖዚቶችን ለማየት ሞክራ ማለት ነው። አንዴ ከመግባታችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ማንኛውም ተማሪ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ከወደዳችሁ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን ማለት ነው። አንዴ ሁሉንም እንደግማለን ማለት ነው። አብራችሁ ቆዩ። ሶ አላይቭ ነው የጀመርነው። አላይቭ በህይወት፣ ዴድ የሞት፣ ዴድ ሞት፣ ቢዩቲፉል ቆንጆ፣ አግሊ የሚያስጠላ፣ አግሊ የሚያስጠላ፣ ቢግ ትልቅ፣ ስሞል ትንሽ፣ ቢተር ኮምጣጣ፣ ስዊት ጣፋጭ፣ ቺፕ ርካሽ ኤክስፔንሲቭ ውድ፣ ቺፕ ርካሽ ኤክስፔንሲቭ ውድ፣ ክሊን ጽዱ፣ ደርቲ ቆሻሻ፣ ክሊን ጽዱ፣ ደርቲ ቆሻሻ፣ ከርሊ ጠመዝማዛ፣ ስትሬት ቀጥታ፣ ስትሬት ቀጥታ፣ ዲፊካልት አስቸጋሪ፣ ኢዚ ቀላል፣ ኢዚ ቀላል፣ ጉድ ጥሩ፣ ባድ መጥፎ፣ ጉድ ጥሩ፣ ባድ መጥፎ፣ ኢንተለጀንት ብልህ፣ ስቱፒድ ደደብ፣ ኢንተለጀንት ብልህ፣ ስቱፒድ ደደብ። ኢንተረስቲንግ ምንድነው? የሚስብ፣ ቦሪንግ ስልቹ ወይም መሰልቸት፣ ስልቹ። ላይት በክብደት ምንድነው? ቀላል፣ ሄቪ ከባድ፣ ሄቪ ከባድ። ፖላይት ምንድነው ያልነው? ፖላይት እዚህ ካላችሁ ጨዋ ወይም ጨዋነት፣ ሩድ ባለጌ፣ ጨዋ ባለጌ። ፑር ሀብታም፣ ይቅርታ፣ ፑር ድሃ፣ ሪች ሀብታም፣ ፑር ድሃ፣ ሪች ሀብታም። ስለዚህ የዛሬው ትምህርታችን እነዚህን ኦፖዚቶቻቸውን ማወቅ ነበር ማለት ነው። ስለዚህ ኦፖዚት ወርድ እያለን የምናየውን የምንቀጥልበት ይሆናል ማለት ነው። ለዛሬ ግን የነበረን ይህን ትምህርት ይሆናል ማለት ነው። አሁንም እንደነገርኳችሁ 0912072369 ሴቭ ካደረጋችሁ በኋላ ኦንላይን ላይ
ትምህርት መማር ትችላላችሁ ማለት ነው። እኛ ኢሞ ላይ፣ ዋትስአፕ ላይ ወይም ቴሌግራም ላይ እንገናኛለን። እናንተ ደስ ባላችሁ አናግራችሁን ከኛ ጋር ትምህርት መጀመር ትችላላችሁ። ከመዝጋታችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ከወደዳችሁ ለወገን ለዘመድ ሼር እና ኮሜንት እንዲሁም ላይክ በማድረግ እንድታልፉ በአክብሮት እንገልጻለን። ለዛሬ የነበረን ትምህርት ይሄን ነበር። አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። በሚቀጥለው ክላስ በሌላ ትምህርት የምንገናኝ ይሆናል። መልካም ቀን።